ምንድነው? ሰላም ጤና ይስጥልን። እንኳን ወደ ራስ ቢኒ ሚዲያ በሰላም መጣችሁ። ዛሬ ለየት ያለ እንግዳ ይዘንላችሁ መተናል። እንግዳችን በሲያትል ኮሚኒቲ ብዙ ነገር እያደረገች የምትገኝ በሶሻል ሰርቪስ ላይ የምትገኝ እህታችን ናት። የኢትዮጵያ ኮሚኒቲ የቦርድ ዋና ሊቀመንበር እንዲሁም ደግሞ በፌደራል ዌይ የከተማ ምክር ቤት አባል ናት። ከህይወቷ ብዙ ትምህርት እንወስዳለን ብለን እዚህ ሚዲያችን ድረስ ጋብዘናታል። ስለዚህ የትም እንዳትሄዱ። እንግዲህ ሊዲያ እዚህ ድረስ መተሽ ያለሽን የህይወት ተመክሮ ለእኔና ለተመልካቾቻችን ለማካፈል ፈቃደኛ ስለሆንሽ በቅድሚያ ከልብ አመሰግናለሁ። ከምንም በፊት ከሊዲያ በላይ ማንም ሰው ሊዲያን ያቃታል ብዬ አላስብም። እስቲ ለእኔና ለተመልካቾቻችን ሊዲያ ማናት? እስኪ ራስሽን አስተዋውቂ፣ ከዛን ጀምር። ከመጀመሪያ በፊት ስለጋበዝከኝ በጣም አድርጌ አመሰግናለሁ። እና ሊዲያ ሰፋ እባላለሁ። የተወለድኩበት በወለጋ ቤጊ የሚባል ከተማ ሲሆን በሶስተኛ ወሬ በደረሰብኝ የእሳት አደጋ ምክንያት ቤተሰቦቼ ወደ ደንቢዶሎ ወስደውኝ እስከ 5 ዓመቴ ድረስ እዛ ነበርኩኝ ሐኪም ቤት በሕክምና። ከዛ በኋላ አዲስ አበባ ሄጄ 5 ዓመቴ ብዙውን እድሜን ፈረንጆች ናቸው ያሳደጉኝ እና በዛ ጊዜ አንደኛ ክፍል ከመግባቴ በፊት ጋርዲየን ለእኔ ለነበሩት ከነሱ ጋር ኪንደርጋርተን ተምሬ አንደኛ ክፍል አሜሪካን ሚሽን የህይወት ብርሃን ትምህርት ቤት ገባሁኝ አዳሪ። አንፎርቹኔትሊ ያኔ አማርኛ አላቅ ስለነበረ አንደኛ ክፍል እንደግም ያለው። ከዛ በኋላ አሜሪካን ሚሽን ተምሬ አዳሪ ትምህርት ቤት ሲዘጋ ወደ ግሬስ ክርስቲያን አካደሚ የጸጋ ክርስቲያን የሚባል ትምህርት ቤት ሄድኩኝ። ግን ከዛ በኋላ ትምህርቴን የጨረስኩት ባይብል አካደሚ ናዝሬት ያለው ነው። ኦኬ። ከዛ ለኮሌጅ ብዬ ወደ ዩናይትድ ስቴትስ መጣሁ ማለት ነው። በጣም አሪፍ። ስለዚህ በልጅነትሽ የተለያየ ቦታ ሄደሻል ማለት ነው። እስኪ ስለ ሶሻል ሰርቪስ አሁን እያገለገልሽ ያለሽው በብዙ መልኩ ህብረተሰባችንን ነው። ኢትዮጵያውያን ብቻ ሳይሆን ሁሉንም በጠቅላላው አብዛኛው ህይወትሽን ሰውን በማገልገል የተመረኮዘ ነው እና ያ ከየት መጣ? ይሄንን ነገር እንዴት መጀመሪያ በልጅነትሽ የምታዩ ነገር ነበር ወይ? ከቤተሰብ የወረሽው ነው? ከቤተሰብ አባል በእንደዚህ የሶሻል ሰርቪስ ላይ የሚካፈል ሰው ነበር? እስቲ ከዛ እንጀምር። እንዴት ጀመርሽው? እንዳልኩ ቤተሰቦችን አላውቅም ነበር አይደለ? ግን አንድ የማምንበት ነገር ምንድን ነው፣ እኔን ለዚህ ያበቁኝ በእንግሊዝኛ ቴክስ ኦፍ ዘ ቪሌጅ እንደሚባለው የተንከባከቡኝ ሰዎች ቤተሰቦች አይደሉም ማለት ነው። ሳያቁኝ ምን ሳይሉ ልጅ መርዳት አለብን ብለው ለእኔ የቆሙልኝ ሰዎች ብዙ ናቸው። ከዛ አንጻር ስታየው የእኔ ድርሻ ምንድን ነው? ያንን መልሶ ለሌላው ለማቅረብ ወይም ለሌላው ለማገልገል ነው ያለኝ እና ዋናው እንግዲህ እኔ እንትን እሱ ነው። በዛ ምክንያት ነው እዚህ አልኖርም ነበር እኔ ሌላ ሰው ለእኔ ኬር ባያደርግ ኖሮ። ስለዚህ የእኔ ድርሻ ደግሞ ምንድን ነው? ሌላውን ሰው ለመርዳት ባለኝ አቅም በምችለው ችሎታ ሌሎችን መርዳት ነው። ግን እንደ አጋጣሚ ደግሞ ሁሉ ነገር ሲስተካከልልኝ አንደርግራጁዌት ያገኘሁት በባዮሎጂ ነው። ግን ሲያትል ስመጣ ደግሞ ፖስት ግራጁዌት ስተዲ ሶሻል ሰርቪስስ ነበር ያጠናሁትና ስለ ሂውመን ዳይናሚክስ ስለተለያየ የእኛን አመራር ሰው ለምን ምን እንደሚያደርግ ብዙ ነገር ከዛን የተማርኩትና ልቤ ከሳይንስ ወደዛ በጣም ባንድ ሄደ እንጂ እኔ ዓላማዬ እንዲያውም ጄኔሪክ ኢንጂነሪንግ ላጠና እንደዛ መስሎኝ ነበረ። ግን አንድ ያንን ከቀመስኩ በኋላ ጥሬ ይሄ እንደሆነ ገባኝ። ግን እንደ አጋጣሚ ደግሞ በዛ ያለውኝ አስተረጉም ነበረ። እሱም ደግሞ ሌላ ምክንያት ነበረ። ብዙ ሰዎቻችን ያኔ በሬፊጂ ሲመጡ እንግሊዝኛ ይናገሩ ነበር። ያ not only በአስተርጓሚነት እንዲሁም በሌላ መንገድ እንድረዳቸው ረዳኝ ማለት ነው።
ግን ከፖለቲካል ለምሳሌ ሲቲ ካውንስል ለመድረስ ደግሞ ያደረገኝ ምንድን ነበር? መጀመሪያ ላይ ስራ በደንብ ቋሚ ስራ ሲይዝ ሲታክ ነበር ምሰራው እና እሱ አሁን ያንን ኢንትረስት እንዲኖረኝ ረዳኝ ማለት ነው። ለካ ይሄም ይቻላል። የነሱ የሚያደርጉት ነገር ደግሞ ምን ያህል ኮሚኒቲውን እንደሚጠቅም ወይም እንደሚጎዳ እያየሁት ነበር። የነሱ ውሳኔ ምን ያህል ቦታ እንዳለው። ግን ልጆች አሳድግ ስለነበረ ያኔ ምንም ነገር አላረኩም ነበር፣ አልፈለኩም። ግን አውቀው ነበር ልጆች አድገው እኔን በማይፈልጉኝ ወቅት ይሄን ነገር ፐርሱ አደርጋለሁ ብዬ እንዲሁ በጭንቅላቴ ይዤው ነበር ማለት ነው። በጣም ደስ ይላል። ስንት ልጆች አሉት? 3 ልጆች አሉ። 3 ልጆች። በጣም ደስ ይላል። እና አሁን ለምሳሌ አንቺ ስለተደረገልሽ ያ የተደረገልሽን ነገር እኔም አረጋለሁ፣ ይሄ ትልቅነት ነው። በጣም በጣም ደስ ይላል። ወደ ኢትዮጵያ ኮሚኒቲ እንምጣ። ኢትዮጵያ ኮሚኒቲ ላይ በጣም ብዙ ነገር ታደርጊያለሽ። ብዙ አሁን ለምሳሌ በቅርቡ የኢስፋና ሶከር ተርናመንቱ እዚህ እንዲሆን ብዙ አስተዋጽኦ ካረጉት መካከል አንዷ አንቺ ነሽ። ሜዳውን ሰኪር እንድናረግ ወይ ሜዳው እንዲፈቀድ ብዙ ነገር አድርገሻል። ከዛ ውጪም ደግሞ ሁል ጊዜ በኢትዮጵያ ኮሚኒቲ በሚደረገው ነገሮች ላይ አንቺ ወደኋላ አትይም፣ ሁሌ ከፊት አለሽ እና እንደ ቦርድ ሊቀመንበር ብዙ ስራ ነው የምትሰሪው። በዛ ላይ ደግሞ በፌዴራል ወይ የሲቲ ካውንስል በመሆን የምክር ቤት አባል እዛም ስራ አለሽ እና ጊዜሽን እንዴት ነው የምታብቃቂ? እስኪ እሱን አውሪ። ሶስተኛ ደግሞ ኦፍኮርስ ለሃውሲንግ አውቶሪቲ እሰራለሁ። ለሃውሲንግ አውቶሪቲም ትሰሪያለሽ? እሰራለሁ። ጊዜሽን እንዴት ነው የምታብቃቂው ሊዲያ? እስቲ ንገሪኝ። ከባድ የሚሆንበት ጊዜ አለው። ትክክል በሆንም ባልሆንም ቁጭ ካልኩ እኔ ጊዜ ያቃጠልኩ ያባከንኩ ነው ይሰማኛል። ስለዚህ በተቻለ መጠን ማድረግን ነው የምፈልገው ባለኝ ጊዜ። ሁሌ ጥሩ ውጤት አመጣለሁ ማለት አይደለም። ይህን ሁሉ ስትል ወደኋላ የሚቀር አንዳንድ ነገር አለ። ግን እንደዛም ሆኖ ደግሞ አንዳንዴ ፕራዮሪታይዝ ደግሞ የምታደርገው ነገሮች አሉ አይደል? ይሄ ቅድሚያ ያስፈልገዋል። ለምሳሌ በኢትዮጵያን ኮሚኒቲ ከመጣ አሁን በቅርብ ጊዜ ጌላውን አዘጋጅተናል፣ ፈንድሬዝ አድርገናል። አሁን ለሱ ቅድሚያ ሰጠዋለሁ ማለት ነው ባለሁበት አይደለ? ሌላውንም ወደኋላ ሳልል እንደዛ እያረክ እና ሁሉንም በአስፈላጊነቱ ጊዜ ማብቃቃት ይቻላል። 8 ሰዓት ከተኛ እንግዲህ እስከ 10 o'clock እስከ 10 p.m አለኝ ጊዜ እንደማለት ነው አይደል? ጠዋት ያው ስራ ገባለሁ። ስራዬም ደግሞ ዞሮ ያው ሃውሲንግ አውቶሪቲ የምሰራውን ከሰዎች ጋር ነው። ሎው ኢንካም ወይም ዝቅተኛ ገቢ ያላቸውን እነሱን በመርዳት ነው። ስለዚህ ሁሉም ነገር ደግሞ ይያያዛል። አሁን ለምሳሌ ካውንስል ላይ የማደርገው ነገር ወይም የማገኘው ኢንፎርሜሽን በሃውሲንግም ሊረዳኝ ይችላል፣ በኢትዮጵያን ኮሚኒቲም ሊረዳኝ ይችላል። ያለኝ ኔትወርክ ያለኝ ኮኔክሽን ወይም ያለኝ ግንኙነት ከሌሎቹ ጋር የማደርገው ነገሮች በሙሉ ደግሞ አንዱ ጋር ሳገኝ ሌላ ጋር ይሄን ነገር እኮ እዚህ ጋር ልጠቀምበት እችላለሁ ምለው ነው። ሁሌ የጊዜ አጠቃቀሜ ትክክል ነው ጥሩ ነው ባልልም ጥሩ ስራ ላይ ይውላል ብዬ አምናለሁኝ። እና ማድረግ በምችለው ጊዜ አደርጋለሁ፣ የማልችለውን ደግሞ ወደኋላ ለማለት እችላለሁ አይደለም። መብቱ የኔ ነው። አሁን በማደርገው ነው ባለሁበት ሁኔታ ግን በጣም ተደስቼ የማደርገው ነገር ደግሞ ጥሩነቱ ያው ሶስቱም ዞሮ ሰውን የማገልገል እንትን ነው። እና ወደ ምክር ቤቱ እንመለስና ፖለቲካ ውስጥ ያው ፖለቲካ ነው ዞሮ እንዴት ገባሽ? እንዴት አሰብሽው? ይህንን ፕሮግራም የሚከታተሉ ታዳጊ ወጣቶች እንደዚህ አይነት ፍላጎት ያላቸው በእርግጠኝነት ከአንቺ ብዙ ይማራሉ። ምክንያቱም ትውልደ ኢትዮጵያዊ ሆኑ ማለት ነው። የራሳችንን ሰው ስናይ እንደዚህ አይነት ቦታ ላይ በፖለቲካ ውስጥ ምናምን ለማህበረሰባችን ጥቅም ነው እና እስኪ እንዴት ማንን አየሽና ኦኬ እንደዚህ መሆን ፈልጋለሁ ብለሽ ለምክር ቤት መወዳደር ጀመርሽ? እንግዲህ ተመልካቾቻችን ለዚህ ሚዲያ አዲስ የሆናችሁ ይህን ሚዲያ ሰብስክራይብ ማድረጉን እንዳትረሱ። ከዚህ ሚዲያ የተለያየ ጠቃሚ መረጃዎች ታገኛላችሁ። ይህም ቪዲዮ ለብዙዎች እንዲደርስ ላይክ አድርጉልን። ያንንም ስለምታደርጉ አመሰግናለሁ። ያ ቅድም እንዳልኩ ለሲቲ ሰራ ነው አንደኛ ሐሳቤ ላይ የመጣው አይደለ? ግን እንዳልኩትም ልጆቼን በማሳድግበት ጊዜ እነሱ ላይ ፎከስ ማድረግ ፈልጌ ስለነበረ ብዙ ነገር ወዲህ አላልኩም። እንዲያውም ኢትዮጵያን ኮሚኒቲ የዛን ጊዜ እንኳን ባክሽ ነይ
ቦርድ ላይ ግቢ አገልግይ ስባል ቆይ ልጠብቅ የተውኩ ሰው ነኝ። በሚያስፈልግ ቦታ አለሁኝ እንጂ እንዲጠልቅ ያልገባሁም ነበረ። እና ያ ምንድነው እንዳልኩ ፕራዮሪቲ ልጆቼ ላይ ስለነበረ ነው አይደለ? ግን የሚገርመው ነገር ሲታክም ሰርቻለሁ፣ ሲሪፈረው ወይም ተቀጥሬ ሰርቻለሁ በሂውመን ሰርቪስስ መስመር እና የዛን ጊዜ ያው ፍላጎቴም ትንሽ እየጨመረ ሄደ። ግን እፈራ ነበረ። ምክንያቱም ለፖለቲካ ምረጡኝ ተብሎ ሲቀርብ የገንዘብ ጉዳይ አለ፣ ሰው አያቀኝም ባይፈልገኝ ሳለ። ግን እኔ የሚገርመው ኦልሬዲ ፈረዌ በጣም ቮለንቲር አደርግ ነበረ። እዛም ሳልኖር ሳለሁ እዛ ስሰራ ስጀምር ቮለንቲር አደርግ ነበር። ቦርድና ኮሚሽንስ ብዙ ላይ ያገለግል ነበር። አሁንም አለኝ ሌሎች ቦርዶች ላይ የምሰራበት አለ እና እንደዛ ስለነበረ አውቀዋለሁ፣ ሰዎችንም አውቃቸዋለሁ፣ አመራሩ ስቲል አውቀዋለሁ ስለ መስሪያ ቤቱን ስለሰራሁበት። እና የተፈጠረው ምንድነው በነገራችን ላይ ምርጫ ተደርጎ ሳለ ሜየራችን አሁን ያለው ሜየር ሲቲ ካውንስል ነበረ። እሱ ለሜየር ሲመረጥ ባዶ ክፍት ቦታ ተገኘ ማለት ነው። እና ሲገኝ አንድ አፍሪካን አሜሪካን የሆነ ሰውዬ ከዛ ለቆ ወደ ስቴት ሌጅስሌሽን የሄደ ሰውዬ ነበረ። እና እሱ ደውሎልኝ ሊዲያ እኛን የሚመስል ሰው ያስፈልገናል እና ባክሽን ተመዝገቢ ያለ። ለብዙ ሰው ደወልኩ፣ ለማቃቸው እንደዚህ በዚህ መስመር ላይ ያሉ ለብዙ ሰው ደወልኩኝ። ይሄን ነገር ባደርግ ጉዳቱ ምንድነው? ጥቅሙ ምንድነው? እችለዋለሁ ወይ? ያቁኛል ነኝ ሰዎች አይደለ? አታርጊ ያለኝ ሰው የለም። ጎሄድ አሉሽ ሁሉ በጣም እንዴ በቃ ልነግርህ አልችልም እንዴት እንደደገፉኝ። እንዴ አግኝተው ነው ወይ ኦር በቃ የተለያየ ነገር ብቻ ብዙ ነገር ታመጫለሽ አርጊው ነው የተባልኩት። እና እሱኛው ጥሩነቱ ምረጡኝ ህዝብን አይደለም ካውንስል ላይ ያሉት ናቸው የሚመርጡ። ስለዚህ 23 ሰዎች ተወዳደርን ያሸነፍኩኝ እና 2 ዓመት አሁን እንግዲህ እዛ ላይ መሆን እችል ነበር ማለት ነው ለምርጫ ከመቅረቤ በፊት። ስለዚህ ያንን አይቼ ካልወደድኩት ለምርጫ ላልቀር፣ ካልተስማማኝ ከጊዜ አንጻር ከሁሉም ነገር አይታው ከፈለኩ ደግሞ ለምርጫ ቀርባለሁ ብዬ 2 ዓመት ስጨርስ እንደገና ሰዎችን ጠየቅኩኝ። እንዴት ነኝ ልቀጥልበት ወይ እንዴ ማቆምን ማለት ነው ተባልኩ። ጭራሽ በጣም ደስ ይላል። በዛ የተነሳ ለምርጫ ቀረብኩ። አሁን 3 ጊዜ ቀርብ ያለው ለምርጫ። 3ቱም ጊዜ አንዱ ጊዜ ማንም አልተወዳደረኝም። በጥሩ እንትን ያሸነፍኩት በጥሩ ምርጫ። ስለዚህ ከአሁን በኋላ ያለውን ደግሞ እንግዲህ አላቅም። 1-3 ዓመት ይቀረኛል አሁን ባለሁበት ለመቀጠል እያንገራገርኩ ነው። ስለዚህ አሁን ያልከኝን ጥያቄ ይመልሳል። ለወደፊት መግባት የሚፈልጉ ሰዎች እንደኔ አይነት ቁጭ ብለን እዛ መወዘፍ የለብንም። ለሌላ ሰው በር መክፈት መስመር መልቀቅ አለብን ብዬ አምናለሁ። ሌላው ደግሞ ያስተዋልኩት ምንድነው ኢትዮጵያውያኖች በአሜሪካ ብዙ አለን። በጣም ኮንሰንትሬሽን ያለበት ብዙ ሲቲዝ አሉ አይደል? ብዙ ቦታዎች። however ሲያትል ውስጥ ብዙ ነን። ለምርጫ ቀርበን አሸንፈን ቦታ ይዘን ያለን በስኩል ቦርድ፣ በካውንስል እንደዚሁ ነው ኪንግ ካውንቲ አይደለ? እሱን ስታይ ምንድነው የምረዳው? አንድ ሰው ከጀመረ ወይ መስመር ከያዘ ሌሎቻችን መግባት እንችላለን ብለን ማመን ይቻላል እንጂ በየቦታው ለምን ሰው እንደማይቀርብ ወይም ደግሞ ያን ያህል ኢንትረስት ለምን እንደሌለ አይገባኝም። እና ልልህ የፈለግኩት ምንድነው አንድን በማየት እኔ ነኝ የጀመርኩት ይመስለኛል። እስከማውቀው ድረስ አሜሪካ ውስጥ የመጀመሪያ ካውንስል መንበር እኔ ነኝ ብዬ አምናለሁ፣ ኢትዮጵያዊ። እና ሰው እንደዛ ከሆነ እኛ ሌሎቹን የማሳደግ ኃላፊነት አለብን፣ ግዴታም አለብን። እርግጥ ነው ለመወዳደር ለመቅረብ ደግሞ ብዙ ጊዜ ሰዎች ፖለቲካል ሳይንስ ነው ያጠናሁትና ምን ላድርግ ይሉኛል። ፖለቲካል ሳይንስ ከዚህ ጋር የሚያገናኘው ነገር የለም። የልብ ፍላጎት ነው የሚያስፈልገው። ህዝቤን እንዴት ረዳለው፣ የእኔ መገኘት ምን ጥቅም አለው ከሚለው ነው እንጂ ይሄን ስለተማርኩ ያን ስለተማርኩ አይደለም። ለውጥ አመጣለሁ ወይ? አዎ ለውጥ አመጣለሁ ብዬ ካመንኩበት የሚከለክለኝ ነገር የለም። እንደዛ ብዬ በጣም አሪፍ ደስ ይላል። ስለዚህ anybody can run ማለት ነው የፈለገ ሰው 18 ዓመት ከሞላ 18 of course እና ከዛ በፊት ደግሞ ባለንበት ኮሚዩኒቲ አሁን የፈረው ቅድም ብያለሁ ኦልሬዲ ብዙ ቦታ ቮለንቲር አደርግ ነበር። በተለያዩ ድርጅቶች ቮለንቲር አደረገ ነበር። ሲቲ ራሱ ደግሞ ኮሚቴዝ አሉት፣ ኮሚሽንስ አሉት እና እዛ ላይም ቮለንቲር አደርግ ነበር እኔ። እና
ያንን ማድረግ አንደኛ የመንግስትን አመራር ይነግረናል። ምክንያቱም የሲቲ አመራር ከሌጅስሌተሮች ትንሽ ይለያል፣ የእነሱ ደግሞ ከፌደራል ይለያል አይደለ? በየደረጃው ያንን መማርና ማወቁ ለመረዳት ይጠቅማል። ለመረዳት ያለውን እንዳለ የእንትኑ ማለት ነው፣ ሲስተሙን ማለት ነው፣ እንዴት እንደሚሰራ በጣም ይጠቅማል። እና ሰዎችም ያውቁሃል። ለረዚሜውም ጥሩ ነው ይሄን አድርጌያለሁ ማለት እውነት ነው። ግን ያ አስፈላጊ ነው ወይ ሳይሆን ለራስህ ለመዘጋጀት ይጠቅማል ብዬ ነው ማምነው። ኦኬ፣ በጣም አሪፍ፣ በጣም ደስ ይላል። በእንደዚህ በምትሰጪው አገልግሎት ማለት ነው እርግጠኛ ነኝ ያው ቻሌንጆች ይኖራሉ ብዬ አስባለሁ፣ እንደ ማንኛውም ስራ ወይም እንደ ማንኛውም ተግባር ማለት ነው። እና ቻሌንጆች ሲመጡ እንዴት ነው ቻሌንጆቹን የምታልፊ? እስቲ እሱን ትንሽ አውሪ። እርግጥ ቻሌንጆች አሉ፣ ልክ ነህ። ለምሳሌ ለመጥቀስ አሁን እንደምናየው በጣም የፖለቲካል ክፍፍል አለ። አንድ ነገር ቅድም ያልጠቀስኩልህ ምንድን ነው፣ በዚህ በካውንስል ደረጃ ሪፐብሊካን ዴሞክራት ብሎ ነገር የለም። እንተዋወቃለን እንጂ ግን ስንመረጥ ምን ስንል እንደዛ ብሎ ነገር የለም። በግል አሸንፈ ነው የምትቀርበው እንጂ በፓርቲ አይደለም፣ የለውም። እንዳልኩ ግን እንተዋወቃለን። እና አሁን ይሄ መንግስት ሲቀየር ለምሳሌ DEI ወይም ዲቨርሲቲ ኤኩዊቲ እና ኢንክሉዥን ብሎ ነገር ሳለ በጣም በደስታ እኛ ጋር እንዲቀር አድርገዋል። ይሄ በእኔ አመለካከት አለመረዳት ነው ምን ማለት እንደሆነ። አሁን ፈርዌ ብዙ ሀበሻዎች ሙቭ እያደረጉ ነው። ከካውንስል ደረጃ ምን እያልን ነው? ያንን አንፈልግም እያልን ነው ማለት ነው አይደለ እንዴ? ዲቨርሲቲ ማለት እኛን ያጠቃልላል። ኢንክሉዥን ማለት ደግሞ እኛን ከነ ባህላችን ከነ ማንነታችን እኛን ተቀብሏል ማለት ነው። ኤኩዊቲ ማለት ደግሞ የሚያስፈልገንን ለምሳሌ ቋንቋ ቢያስፈልግ ያንን ኦፈር ማድረግ እኮ ኤኩዊቲ ነው እንጂ ሊዲያ የማትችለውን ስራ ጥቁር ስለሆነ ተሰጣት ማለት አይደለም። ሴት ስለሆነች ተሰጣት ማለት አይደለም። ማለት ምንድነው? ሊዲያ እድሉን እንድታገኝ ተደረገላት ማለት ነው። ከዛ በኋላ ግን በራሴ ችሎታና በራሴ ገባበታለሁ ማለት ነው። ስለዚህ አሁን ለምሳሌ እሱ ሲባል አንድ የሰጠኋቸው ምሳሌ አለ። ራሴን ተጠቀምኩኝ። ይሄን ነገር አንፈልግም ስትሉ ሊዲያን አንፈልጋትም እያላችሁ፣ ጥቁር ነኝ፣ ሴት ነኝ፣ ኢሚግራንት ነኝ፣ እሱን ጠቃቅሼ ገባ ሁሉንም አጠቃልዬ እንዲያውም ካውንስል ላይ ያለሁት እኔ ነኝ እና እንዴት አድርገን ነው አንቺን የሚመስል ሰው አንፈልግም የምትሉት እንደማለት ነው። እና ከነሱ በምንም አላንስም እኔ አይደለ። ከዚህ በፊት ደግሞ እንዳልኩት ከፖለቲካው አመራር ዴሞክራት ሪፐብሊካን ባይባል በአስተሳሰብ የምንግባባ ሰዎች ነበሩ በፊት ከኔ ጋር ይሰሩ ነበር። እና በአስተሳሰብ ስትግባባ አንዳንድ ጊዜ ብዙ አትጨነቅበትም፣ ምክንያቱም ሌሎችም አለና። በሚገርም ሁኔታ አሁን ዘንድሮ 2025 ላይ በብዙ ነገር ብቻዬን ሆኛለሁ። የድሮዋ ሊዲያ አይ ምን ለውጥ ያመጣል ቦት ባረግ ባላረግ ምል ሰው ነበርኩ። የአሁኗ ሊዲያ ግን ብቻዬን ስሆን ካልተናገርኩማ ማን ይናገራል ማለትን ተማርኩ። እኔ ካላረኩት ሌላ ማን ያደርጓል? እዚህ ካለ ነው እሸነፋለሁ ስትል ብዙ ጊዜ እሸነፋለሁ፣ ግን ሊስ ድምፄን አውጥቼዋለሁ። ገባ እና ደስ የሚለው ደግሞ ብዙ ሰው አይካፈልም፣ መጥቶ አይቀመጥም። እኛ ስንነጋገር ስንወያይ አይደለም የሚሰማን ሰው የለም። እዛ ቦት ይደረጋል። ይሄን ያህል አሸነፈ፣ ይሄን ያህል ተሸነፈ ይላል፣ አለቀ እንጂ ብዙ ሽኩቻ አለው አይደለ? እንትን ሲኖር ብዙ ክርክር አለው አይደለ? አንዳንድ ነገር ላይ አለ። እና አሁን ለምሳሌ የገረመኝ ስለ ፋይናንሻል ሊትረሲ እሱን ለምሳሌ በስራ ያደርገዋለሁ። ስለዚህ አሁን እዚህ በከተማው ደግሞ ህዝቡ እንዲማር ፈለግኩኝ እኔ እና ብዙ ጊዜ ፈጀብኝ ይሄ ነገር እንዲጸድቅ። መጨረሻ ላይ ግን ሲጸድቅ ልረዳው ለምፈልገው ህዝብ የማይሆን ከሪኩለም መረጡ እና ተግባቡበት። ያ ከሪኩለም ፎከስ የሚያደርገው ምንድነው? ብር ኖሮት ብሩ እንዴት እንደሚጠቀም ለማያውቅ ሰው ነው እንጂ ለሌለው ሰው አይደለም። እና አልፈልግም አልኳቸው በቃ ይታይ እኔ ባመጣሁት እንደገና ደግሞ እንደዛ ሰዎች ያለ ነገር ነው። እሱ ምን ችግር የለውም። እና ያንን አውቀዋለሁ፣ ተምሬበታለሁ፣ አልፌበታለሁ፣ አውቀዋለሁ ምን እንደሆነ ፎከሱ። በኋላ አይ በቃ አልደግፈውም ስል አንደኛው ሰው ምን አለ፣ እሺ ሊዲያ አንቺ የምትፈልጊውንም ጨምረን 2 ፕሮግራም ብናዘጋጅስ ፈቃደኛ ነሽ ወይ? ለዚህ ቮት ታደርጊያለሽ ወይ አለኝ። አሁን እንግዲህ ሁለታችን ማሸነፍን ማለት አይደለ? ግን የኔ ግትርነት ባይኖር ኖሮ ምንም ምክንያት የለውም ከኔ ጋር ያንን ለመደራደር። ምክንያቱም አንዳንድ ጊዜ በጣም ክብደት ትኩረት የሚሰጠው ምንድን ነው
ሁላችንም ሰባታችንም እሻልን የሚለው ላይ ነው የሚያተኩሩት። እምቢ ብል ኖሮ ሙሉ በሙሉ ተቀባይነት አገኘ እንዳይባል ብለው ነው እኔን እዛ ላይ ከገባሁኝ እኔ የምፈልገውን አገኛለሁ። ሁለቱም እየተካሄደ ነው አሁን። ገባ? አንዳንዴ ሳትፈልግ ኮምፕሮማይዝ የምታደርገው ነገር አለ። ግን ያ ኮምፕሮማይዝ ደግሞ የሚጠቅም ከሆነ ህዝቡን እኔ ሁልጊዜ ምንላቸዋለሁ፣ እዛም ስንሰበሰብ ምንላለሁ፣ ማንን ነው ወደኋላ የምናስቀረው ያለ ነው? ይሄን ህግ በማውጣት ማን ነው ወደኋላ የቀረው? ይህን ጥያቄ በስነስርዓት ማንንም ሁሉንም ያጠቃልላል ካሉ መልካም፣ ሁሉንም የማያጠቃልል ከሆነ ደግሞ ችግር አለው ማለት ነው። ትክክል አይደለ? ከእንደዛ አይነት አንጻር ነው። ቻሌንጁ ምን ነበረ እንግዲህ አንዳንድ ማልፈልገው ማልግባባት ማልስማማበት ነገሮች ሲመጡ ግን አቋሜን መለየት አለ፣ ወዲህ ወዲያ ማንገራገር። ባይደው ያንንም አልፌበታለሁ። መጀመሪያ ላይ ስጀምር የኔ ለውጥ የለውም ከሚለው አንጻር መጥቼ አምስቱ ይሻሉ በቃ ሽልበል ነበር የኔ አቋም። ግን እሱም ከጊዜ በኋላ ከልምድ በኋላ የመጣ ነገር ነው። ስለዚህ እንደዚህ አይነት ችግሮች አሉ። በጣም አሪፍ። አሁን ስትናገሪ የኔ ቮት ማድረግ ለውጥ አሁን ብዙዎቻችን ብዙ የኛ ኮሚኒቲ ቮት አረግ እኔ በማቀው ማለት ነው። ምክንያቱም ድምፃችን ማተር የሚያረግ አይመስለንም። ቮት አረግኩ አላረግኩ ኢቨን የፕሬዝዳንት እንትን ራሱ ፓርቲሲፔት የምናደረግ በጣም ጥቂቶች ነን። እና በዛ ጉዳይ ላይ ምን ትያለሽ? አሁን ያቺን ስትናገሪ ነው የኔ ድምፅ ማተር አረግም ብለው የሚያስቡ ሰዎች አሉ። ጭራሽ ቮት ማረግ ለነዛ ምን ትያቸዋለሽ? እዚህ እስከኖርን ድረስ መብቱ እስካለን ድረስ ያው ሲቲዝን ሆነን ማለት ነው። ይሄ ሀገር የሚመራው ቮት ከማድረግ ነው አይደል? እኛ ነን ሰው የምንመርጥ የምናስገባ። እውነት ነው። የተመረጡት ናቸው ህግ የሚያወጡት አይደለ? ስለዚህ መምረጣል እኛ ብቻ አይደለንም። ባይ ዘ ዌይ የኛ ህዝብ ብቻ አይደለም የማይመርጠው። ዝቅ ያለ ተርናውት የሚኖረው የፕሬዚደንሻል ኤሌክሽን በሌለ ጊዜ ነው። እኔ አሁን ስመረጥ እኔ ሁልጊዜ በተቃራኒው ጊዜ ነው። የዛሬ ዓመት ነው የተመረጥኩት። አሁን ዙር ይሆናል አይደለ? ጥቂት ሰው ነው ቮት የሚያደርገው። ብዙ ሰው የሚያተኩረው ፌደራል ኮንግረስ ያው ፕሬዚደንሻል ላይ ነው አይደለ? የሚገርመ ነገር የምንረሳው ነገር ዋናው ጠቃሚው ኢምፖርታንት የሆነ ምርጫ የት ነው? ሎካል። ብዙ ሰው አነጋግሬያለሁ ይሄ ፕሬዚደንሻል ምርጫ በሚመጣበት ጊዜ እና ይነግሩኛል፣ እንደዚህ ጠይቁኛል። እኔ የምመርጠው እከሌን ነው አሁን ባለንበት ብንል እና ለምሳሌ ዋናው ምክንያታቸው ምንድነው? ትምህርት ቤት ልጆቻችን ጌይ እንዲሆኑ ያስተምሩብናል፣ አቦርሽን የተመሳሰሉ። ስለዚህ የምናየው ምንድነው? ሲንግል ኢሹ ሆነን ነው የምንቀርበው። እሱም ከሌላው በሰማ ነው እንጂ ራሳችን አጥንተ ነው አይመስለኝም። ምክንያቱም ያንን አስተሳሰብ እንኳን ቆይሽ ይሄን አስባቸዋል ይሄን ጠይቃቸዋል ስል ብዙ ሰው መልስ አይሰጠኝም። እኔ ያንን የማየው ምንድነው? አሁን ለምሳሌ ከትምህርት ቤት አንጻር ፕሬዚደንቱ አይደለም ስለ ትምህርት ቤታችን የሚመለከተው፣ ስኩል ቦርድ አለ። የማይስማማኝ ነገር ስኩል ቦርድ ሄጄ መናገር እችላለሁ፣ መብቴም ነው። ደግሞ ይታይ ሰው ተሰባስቦ ይሄን አንፈልግም ብሎ ቢቀርብ ያለውን እንትን ድምፅ። ምክንያቱም ነገ እኮ ሊዲ አትመረጥም። አንተ ይህን ፈልጋለሁ ብለህ በስነ ስርዓት ነው ማለት ነው አይደለ? ያንን ነገር ካላረኩልህ የኔ ጥቅም ምንድነው? ይዛ መቀመጥ ኔክስት ራውንድ ላይ እኔን ታስወጣኛለህ በስብስብ አይደለ? ስለዚህ የአንድ ሰው ቮት ማተር ያደርጋል። ቁጥሮች ናቸው ያው ይቆጠራል እኮ ይቆጠራል። ለምሳሌ ዛሬ ስንት ዓመት ለኪንግ ካውንቲ ካውንስል ረን አድርጌ በ53 ቮት ነው የተሸነፉ። 53 ሀበሻ እዛ ቢመርጠኝ ኖሮ ምን ለውጥ ያመጣ ነበር? ኢማጂን አይደለ? 53 ኦኬ 60 እናድርገው። 60 ቮት ባገኝ ኖሮ እድል ነበር ማለት ነው አይደለ? እንደሱ ስታስብ የኛ ቮት በጣም ማተር ያደርጋል። የኛ የምንፈልገውን አሁን ለምሳሌ እንዳልኩ ይሄ ነገር መቅረት አለበት። ለምሳሌ ነገ ቋንቋ አናስተረጉምም ቢሉ ይችላሉ። እኛ ማንን ነው የምንጣለው? ቀርበን እኮ ይሄን ነገር የሚያስወግድ ሰው አንፈልግም ማለት አላልንም። ቁጭ ብለናል ቤታችን አይደል? እና የተለያዩ ሌቭሎቹን ካወቅን እንዳልኩ ሎካል፣ ስቴት፣ ፌደራል። ሌላው ደግሞ የምንረሳው ምንድነው? ፌደራል ያለው በየስቴቱ ላይ ብዙ ስልጣን የለውም። እያንዳንዱ ስቴት ራሱን የሚመራ ነው። ውስን የሆነ ስልጣን ያለው ማለት ነው። የፌደራሉ ፌደራሉ ዶሜስቲክ እንትን የፌደራሉ ነው ራይት። ከዛ በላይ ደግሞ የሀገሩን ኢኮኖሚ ምናምን የሚከተል እኛ ደግሞ እኛ የከፈልነው ታክስ ተመልሶ እኛን እንዲረዳን ያ ገንዘብ ለእኛ ይመጣል። አሁን ለምሳሌ ማሪዋናን እንውሰድ። ሁሉ ስቴት አልተፈቀደም። እውነት ነው። እኛ ስቴት ተፈቅዷል። እሺ ከዛ በኋላ ደግሞ ምንድነው የሚሆነው? በፌደራል ደረጃ ስላልተፈቀደ ለምሳሌ ባንክ አካውንት ሊኖራቸው አይችልም። ኦኬ ሱቆቹ
ማሪዋና ዲስፐንሰሪዎች ባንክ አካውንት የላቸው። ነው እንዴ? yes because ባንኮቹ በፌደራል እንትን ሪኮግናይዝ ባንኮቹ FDIC እንትን ኢንሹርድ ናቸው። ችግር ነው ለነሱ አይደለ? እሺ አሁን ስቴት ደረጃ መጣን ማለት ነው አይደለ? የተፈቀደ ስቴት አለ፣ ያልተፈቀደ ስቴት አለ። በፌደራል ደረጃ አልተፈቀደም ገና። ፌደራል ኤምፕሎይ ከሆንክ ሌላ ህግ አለ አይደለ? ስለዚህ አሁን ፌደራሊ ኦውንድ በሆኑ ነገሮች አይፈቀድም። ስራ አሁን ለምሳሌ ማሪዋና ቢገኝበት ኢትስ ኮንሲደርድ ድረግ እንዳለብህ ነው የሚታየው የፌደራል ኤምፕሎይ ከሆንክ። የተለያየ እንትን ህግ አለው ማለት ነው በውስጡ። ፌደራል ዌይ ስትደርስ በዚህች አንጻር ብቻ ክልክል ነው እኛ ጋር አይሸጥም። ገባ? ስለዚህ እያንዳንዱ ሌቭል የራሱ የቻለ ያለው ስጦት እንትን አለው ማለት ነው። ግን መጠቀም ፍቃድ ስለሆነ እኔ ከጎረቤት ሲቲ ሄጄ ገዝቼ መጠቀም እችላለሁ። ኢሊጋል አይደለማ። እኛ ሲቲ ውስጥ ግን መሸጥ አይቻልም። ሱቆች እስካሁን አልተከፈቱ በዛ ምክንያቱም የኛ ሲቲ የኛ ሬዚደንስ እንግዲህ ምርጫ የምንለውጣለው የምትለው ላይ እውነት ነው እንትን ላይ ያወጡ ባለት ላይ ግን ያወጡ ሆል ስቴት ግን እንትን ነው አይደል? ፍቃድ አለ። ዋሽንግተን ስቴት ፍቃድ አለ። ስለዚህ አንዷ ከተማ ነው ማለት ትችላለች ማለት ነው። ህዝቡን ቢያላ ባለት ላይ ቀረበ አንፈልግም። አሁን እንግዲህ ብዙ ሰው በድምጽ ብልጫ አሸነፈ። ነገር መጀመሪያ ላይ ሲቀርብ በጣም ትልቅ ልዩነት ነበረው። የቮቱ 30 ምናምን ለ70 ምናምን አካባቢ ነበረ። ሁለተኛ ጊዜም ቀረበ፣ አሁንም ከሸፈ። ግን አሁን ተቀራረበ እንትኑ። ሶስተኛ ቢቀርብ ማን ያውቃል? ሊፈቀድ ይችል ይሆናል። ግን ይሄን ሁሉ ምልህ ምንድነው ያንን እንኳን ለይተን ማወቅ መቻል አለብን ማለት ነው። ገባ? ስለዚህ በኤጁኬሽን አንጻር ስቴቱ የራሱ OSPI ያለው እንደገና ደግሞ እያንዳንዱ ስኩል ዲስትሪክት የራሱ ደግሞ ስኩል ቦርድ አለው። ስለዚህ የእኛን ፍላጎት ይህን ነገር ትምህርት ቤት ውስጥ አንፈልግም ስንል እዛ ነው መሄድ ያለብን እንጂ ፌደራል ጋር አንሄድም። እርግጥ ነው አይደል? ስለዚህ ራሱ የሎካሉ በጣም አስፈላጊ ነው። የማይናቅ የማይሻር የማይካድ መደረግ ያለበት በሎካል ደረጃ ነው። ምን አይነት ቢልዲንግ መስራት እንደምትችል፣ የቱ ጋር ትምህርት ቤት መሰራት እንደሚችል፣ የቱ ጋር እንትን እንደማይከለከል የሚያደርግ ማለት ነው ሎካል ነው። እያንዳንዱ ሲቲ የራሱ አመራር አለው፣ የራሱ ኮዶች አሉት። ስለዚህ እንደኔ ያ ነው እንዲያውም ማስቀደም ያለብን። ከዛ በኋላ ደግሞ ያንን ስናቅ ሰዎቻችንን ስናቅ ማንን ነው ወደ ስቴት ሌጅስሌሽን የምንልከው እንላለን። ምክንያቱም አሁን እናቃለን። እውነት ነው። እንደገና ደግሞ ኮንግረስ የምንልከው ማንን ነው? ሁሉም የተያያዘ ነው ማለት ነው። እና ዛሬ ሊዲያን እዚህ አይተሃት ስራውን ወደዋለሁ ካልክ ሜቢ ለስቴት ሌጅስሌሽን ልቀርብ እችላለሁ። ምክንያቱም ያ ሰው ሁሉ አምኖብኛል፣ ቮት ያደርጋል አይደል? አሁን ብዙ ሰው እንከረጅ ያደርገኛል። አንቺን ለወደፊት ለኮንግረስ እንግዲህ እናይሻለን እና አይደል? ግን አሁን ለእኔ ቮት የሚያደርገው ማን ነው ብዬ ማሰብ አለብኝ። ገንዘብ የሚያሰባስብልኝ ማን ነው ብዬ ማሰብ አለብኝ። ምክንያቱም ሚሊዮን ብር ያህል ያስፈልግሃል አንዳንድ ጊዜ ራንድ ማድረግ አይደለ? እና ያንን አምኖበት ሰው ካልቀረበ ቮት ካላደረገ ምኑ ላይ ነው ጥቅሙ? የማሸነፍ ዕድልስ ምን ያህል ነው? ኦልሞስት ዜሮ። ምክንያቱም ያን ሁሉ የሚል ሰው ስለማይገባው ቮት ስለማያደርግ የኔ እኩል ለውጥ የለውም። አንዳንድ ሰዎች አንድ ቤት ሆነው የተለያየ ቮት ሲያደርጉ ይሽረዋል እኮ ትባላለህ። አይሽርም። ያንተ ቮት አሁንም ዞሮ ለአንተ ነው፣ የኔ ቮት አሁንም ዞሮ ለኔ። እያንዳንዷ ካውንት ስለምትደረግ በጣም ዋው። ስለዚህ ተመልካቾቻችን እንግዲህ ሰምታችኋል። ሲቲዝን የሆናችሁ ሰዎች የሎካል ምርጫ ሲኖር ሜክ ሹር ቮት እንድታረጉ። ዴይ ቱ ዴይ ላይፋችንን አፌክት ሊያደርገን የሚችለው ሎካሊ ያለው ስለሆነ ሰምታችኋል፣ አድርጉ ትላለው። ሁሉም ቦታ አለው እናውቃለን፣ ግን የሚናቅ የለም። እርግጥ ነው ሁሉም በጣም ቦታ አለው እያንዳንዱ ማለት ነው። እና የሎካሉን ቮት ማድረጋችሁን እንዳትረሱ። እህታችንን ደግሞ ወረቀት ሲመጣልን ቮት ማድረግ ነው። ቮት ደግሞ ለሰው ብቻ አይደለም፣ ህጎችም አሉ፣ ህግጋት አሉ፣ ድንጋጌዎች አሉ። ቮት የምናረግበትም ማናረግበት ማድረግ የሚገባን እሱንም ማወቅ አለብን። ምክንያቱም የሚመጣው ድንጋጌ ለዘላለም አፌክት ሊያደርገን ይችላል፣ ልጆቻችን አፌክት ሊያደርግ ይችላል። ለወደፊት ለእኔ ብቻ አይደለም፣ ያው እንዳልኩ ለሚመጣው ጀኔሬሽን እንዴት አድርገን ነው መብታችን የምናስጠብቀው? አሁን ይወል በፌደራል ደረጃ ነው የኢሚግሬሽን ነገር ችግር ያለው አይደለ? አሁን እንደሱ አይነት it's about foreign relationship right? ከአሁን በኋላ ኢትዮጵያኖች አሜሪካ እንዳይገቡ ቢባልስ
ለምርጫ ግን ሄደን ቦታ አላደረግንም። ያ ህግ ሊመጣ እንደሚችል አልተከታተልንም እንበል። ማንን ነው ብለን የምናደርገው? ራሳችንን አይደል? ዞሮ ስለዚህ ካልተካፈልን እንዳልኩ ደግሞ ኤጁኬሽን የሚሰጡ አሉ። ሰው ፈቃደኛ ቢሆን እኛም ለምሳሌ ኢትዮጵያን ኮሚኒቲ ይህን ነገር ልናስተናግድ የምንችልበት ሁኔታዎች አሉ። ሰው ተምሮ አውቆት ተረቶት ከሌ ምረጡ ለእንትን ምረጡ ሳይሆን ትምህርቱ ይሄ ነው ይሄ ነው ፕሮዝ ኤንድ ኮንስ አሳይተህ እንዲረዳ ማለት ከዛ የሱ ምርጫ የራሱ ምርጫ ነው። ከዛ አይቆጨውም። አትሊስት አንድ ሰው እኮ ሞክር ያለው እንጂ ዝም ብሎ ቁጭ ብሎ ሌላ ሰው በወሰነለት መሄድ እና ኮምፕሌን ማድረግ ጠቃሚ አይደለም ነው አይደል ፖይንቱ? ያ በጣም ደስ ይላል። ከዛ ደግሞ በዛ በመጣ ሁኔታ ደግሞ ተቀብለን መኖር አለብን honestly። ምክንያቱም የህዝቡ ምርጫ ነው መረጣ ማለት ነው ነገር ያው ተከትሎ መኖር ነው እንጂ አመጾ ጫካ መግባት የለም እንደ አይ ደስ ይላል። እንግዲህ እስኪ ስለ ልጅ ማሳደግ እናወራ። 3 ልጆች አሉሽ አይደል ሊዲያ? ቅድም እንደገለጽሽው ማለት ነው። እና እንዴት ነበረ ያንቺ ኤክስፒሪየንስ ልጆች በማሳደግ ዙሪያ? እስቲ ትንሽ አውሪኝ ስለዛ። 3 ወንዶች ልጆች ነው ያሉኝ። ማን ይባላሉ? መጀመሪያ ስማቸው? ክርስቲያን፣ ኬሌብ እና ጃሽዋ ማለት ካሌብ እና ኢያሱ ማለት ነው በአማርኛ አይደለ? ለሁለቱ ክርስቲያን ያው ክርስቲያን ነው። 3ቱም አድገው ጨርሰዋል። 2ቱ ባለትዳር ናቸው። እንዲያውም አንደኛው እንደ ኔክስት 2 ሳምንት ውስጥ ልጅ ይኖራቸዋል። ናይስ ኮንግራቹሌሽንስ። ሌላ ደግሞ የህይወት እንግዲህ እንትን ውስጥ ልንገባ ነው። ኦኬ እውነቱን ለመናገር በጣም እግዚአብሔር ባርኮኛል። ልጆቼን ማሳደግ አልተቸገርኩም። ትንንሾች እያሉ ነው ከባለቤቴ ጋር የተለያየሁት። የዚህ ሀገር ሰው ነው እና ስለዚህ ብዙ ነገር እነሱ ላይ ያለውን ኢንፍሉዌንስ ከኔ የመጣ ነው እና አንደኛው ምንድነው ቅድም ያልጠቀስኩት እንደዚህ ለሰርቪስ ኢንትረስትን በጣም እንዲኖረኝና እንድገፋበት ደግሞ ያደረገኝ ምንድነው ለልጆቼ አርአያ ለመሆን ፈልጌ ነው። እና በየሄድኩበት ቮለንቲር በማድረግበት ተጎትተው የሚሄዱ ናቸው። ምርጫ የላቸውም። ወስዳቸዋለሁ፣ አብረውን ይሰራሉ ማለት ነው። ፉድ ባንክም ይሁን ቅድም እንዳልኩ ደግሞ ይሄ የገንዘብ አያያዝ ፋይናንሻል ሊትረሲ የሆነ እንትን ካለ አንዳንድ ጊዜ ኢቨንቶች ትልልቆች እናዘጋጃለን። እዛም ተጎትተው ይመጣሉ። ምንም ፈንድሬዝ ሳደርግ አብረውኝ ናቸው። እያዩት ያደጉት ነገር ነው እና ለምሳሌ ግሮሰሪ ተሸከመ መተበር መክፈስ ስትቸገር እያዩ ዝም ካሉ ትንሽ ችግር አለ ማለት ነው በመካከላችን። ስለዚህ ከትንሹ ነው የጀመርነው እና አሁን ደስ የሚለኝ ነገር ምንድነው እነሱ የመጀመሪያው ልጄ እንትን ነው የተማረው ቢብሊካል ስተዲስ እና አሁን ቸርች ውስጥ አገልጋይ ነው። የሙዚቃ መሪ ነው። የመዝሙር እና የሰባኪም ነው እና በፕሮቴስታንት ቸርች በናን ዲኖሚኔሽን እና እንግዲህ ወንጌልን ማሰራጨት ማለት ነው የሱ ስራ እና ናሽናሊም ኢንተርናሽናሊም የሄደ ይሰብካል፣ ይዘምራል። ዩሮፕም ሄዷል፣ አውስትራሊያም ሄዷል። እንደዚህ የተለያየ ሀገሮች አሜሪካ ውስጥ ብዙ ቦታ ይመላለሳል እና በዛ አንጻር ኢንፍሉዌንስ አለው ማለት ነው አይደለ? ሁለተኛው ልጄ ደግሞ ፒኤችዲ ያለው እሱ ደግሞ አሁን ፕሮፌሰር ነው ካሊፎርኒያ። ግን እሱ ደግሞ በጣም የሚያተኩረው እንደዚህ በኤኩዊቲ ላይ በጣም እንትን ያለ ነው። ያጠናውም critical studies on race, gender and class ነው which is የሰውን አኗኗር ልዩነት እሱን አስመልክቶ ነው የተማረው እና ማለት የተቸገሩት በጣም ያስባል፣ በጣም ይጨነቃል። አሁን ለምሳሌ በጦርነት ምክንያት በየጋዛው በየቦታው በሚካሄደው በኃይል ድምፁን ያሰማል እና በየቦታው ደግሞ አሁን ኮንፈረንስ ሲኖር ምን ሲኖር እየተጋበዘ የሚናገር ልጅ ነው። ስለዚህ እሱም በዛ በኩል ኢንፍሉዌንስ አለው ማለት ነው። የመጨረሻው ልጄ ደግሞ አሁን ዶክተር ሆኗል። ግን እሱ ደግሞ ጥቁር ሆነው አድገዋል እዚህ ሀገር እና ሁልጊዜ ምንላቸው ነበር ጥቁሮች ናችሁ፣ ይሄ ማግኘት ብቻ አይደለም የእናንተ ስራ፣ ሌላም ነገር ማድረግ አለባችሁ ምላቸው ሰው ነኝ እና በጥሩ ውጤት ነው ሁሌም የተማሩት፣ ጎበዞች ናቸው። እና የእሱ ደግሞ ፍላጎት ምንድነው እንዲያውም ሜዲካል ስኩል እያለ ኒውዮርክ ነበረ እና ሄዶ
ቅዳሜ ፕሮግራም አዘጋጀ ለጥቁሮች ልጆች እና ከሌሎች ዶክተሮች ጋር ሆኖ በኋላ እንዲህ ከተዘጋጀ በኋላ ከተቀነባበረ በኋላ ፕሮግራሙ ሄደው ኳስ ሲጫወቱ ልጆች ባስኬትቦል መጫወት ይወዳሉ፣ መሮጥ ይወዳሉ አይደለ? እሱን ያዘጋጁላቸዋል። ከዛ ለሱን ከጨረሱ በኋላ አሁን ምንድነው የሚያደርጉት? ሄልቲ ስናክ ይሰጧቸዋል። ግን ስለ እያንዳንዱ ስናክ እንዴት እንደሚነበብ ያስተምሯቸዋል። ምን እንዳለው ኮንተንቱን ያነባሉ። እንትን ያመጡና ደግሞ ሰውነታቸው አሁን ለምሳሌ ስኳር ጉዳቱ ምኑ ላይ ነው ያስተምሯቸዋል። ገባህ? እና ሌላው ደግሞ ጥቁሮች ናቸው እነኚህ ዶክተሮች እና እነኚህ ልጆች ጥቁሮች ልጆች ናቸው። ስታድጉ እንደኛ መሆን ትችላላችሁ ለማለትም እንዲችሉ ነው። ገባህ? ስለዚህ ከብዙ አንጻር ልጆችን እያስተማሩ ነው ማለት ነው። በጣም ደስ እና አሁን ኒውዮርክ አይደለም ሄዷል፣ ግን አሁንም ያንን ደግሞ በየሄደበት ለመቀጠል ይፈልጋል። እሱ ዓላማ ምንድነው? ከልጅነት ጀምሮ ልጆች ጥቁሮች እንዴት ነው እንትን የሚሉት ነው። እንዲሁም ዩኒቨርሲቲ ኦፍ ዋሽንግተን ነው አንደርግራጁዌት ያደረገው። የዛን ጊዜም የሆነ ዴታቤስ ጀመረ እዛ ሆኖ ጥቁር ዶክተሮችን ከጥቁር ተማሪዎች ጋር ለማገናኘት ሻዶው እንዲያደርጉ ያንን ኮኔክሽን ፈጥሮ ከነሱ ጋር ሄደው ክሊኒክ ሄደው አብረዋቸው እንዲሰሩ ምናምን አድርጓል። በጣም አሪፍ። ስለዚህ በያሉበት ኢንፍሉዌንስ አላቸው ለማለት ነው። እና ያንን ነው እኔም በህይወቴ አገልጋዮች እንዲሆኑ ነበር የምመኘው። እና ትልቅ ቅድም የጠየቀኝ አንደኛ ያልመለስኩልህ ጥያቄ ይሄ ነበር ስለ ልጆቼ። ደስ ይላል። እና ሲያድጉም አቅሙ ፋይናንሻልም ይሁን በምን ፈቅዶልኝ አይደለም ብዙ ነገር ያደረጉት፣ ግን እንደዛም ሆኖ የጎደደባቸው ነገር የለም። ምክንያቱም እኔ የምፈልገው የነበረው ሁሉን ነገር አይተው አትሊስት ሞክረውታል። የማይፈልጉት ይቀራል፣ የሚፈልጉት ደግሞ ይሆናል ይቀጥሉበታል ከሚለው ከሙዚቃም ከስፖርትም ምንም ነገር አላነሰባቸውም። ሁሉንም ተካፍለዋል። ግን ያደጉ ሲሄዱ ደግሞ መስመራቸውን ይዘዋል ማለት ነው። እና በጣም ደስ ይላል። በጣም ደስ ይላል። ስለዚህ ከእናታቸው በወሰዱት በተለያየ አቅጣጫ ዞሮ ሰው እያገለገሉ ነው፣ ህዝብ እያገለገሉ ነው ማለት ነው። የመረጡትን ፕሮፌሽን ሰውን የሚረዳ ነው። በጣም ደስ ይላል። አሁን ደግሞ እስኪ ስለ ሊዲያ እናውራ። ሊዲያ በጣም ቢዚ ነሽ፣ ያው ግልጽ ነው። በነገራችን ላይ ባለሽበት ደረጃ በምትሰሪው ነገር እኛን ወክለሽ እንደ ኢትዮጵያዊ እህት ማለት ነው ለሁላችንም ኩራት ነሽ ላለው እና በዚሁ እንድቀጥይበት እጠይቃለሁ። ከዛ መለስ እንበልና እስቲ ሊዲያ ትርፍ ጊዜ ሲኖራት አይኖ በጣም ቢዚ ነሽ፣ ብዙ ነገር ነው የምታረጊው። አሁን የተወሰኑትን እንግዲህ አውርተናቸዋል። ሊዲያ ምን ያስደስታታል? በምንድን ነው የምትዝናኘው? ምን ማድረግ ደስ ይልሻል በትርፍ ጊዜሽ? እስቲ እሱን አውሪን። እስካሁን ያወራነው ሁሉ ያስደስተኛል። ግን እኔ ደግሞ ለራሴ ሰልፍ ኬር የሚያስደስተኝ ነገር ትራቭል ማድረግ ወዳለሁ። ግን አንዳንዴ ያው ኪሴ ይሻይልም። አሁን በተለይ ደግሞ አሁን በጣም እየተወደደ ነው ነገር እሱና እንደዚሁም ደግሞ ሌላ ማድረግ ያለብኝ ነገሮች ስላሉ እንደምፈልገው ባይሆንም እንጃ ጊዜን የሚያቃጥለው እሱ ይመስለኛል። ግን መጽሐፍ ማንበብም ወዳለሁ። ግን እንደዚሁም ደግሞ ከሰው ጋር ተገናኝቶ የሆነ ቦታ ተገናኝቶ ሬስቶራንት ሻይ ቡና ራት ምናምን ማለት በጣም ነው የምወደው። ምክንያቱም ሶሻላይዝ ማድረግ ወዳለሁ እና ስለዚህ ዛሬ ከአንድ ሰው ጋር ብታይ ነገር ደግሞ ከሌላ ሰው ጋር ታየኛለህ። እና አንድ ደስ የሚለኝ ነገር ደግሞ ምንድን ነው ሰውን እንደ ሰውነቱ መቀበል እችላለሁ። ወጣቶች ከሆኑት ጋር ወጣት መሆን እችልበታለሁ። ከኔ ከፍ ከሚሉትም ጋር ከነሱ ጋር መሆን እችላለሁ። ስለዚህ ለእኔ ቀላል ነው ከሆነ ከአዛውንቶችም ጋር ቢሆን ምሳ እንብላ ቡናን የጠጪ በቀላሉ። ቤቴ ምግብ ስለማንሰራ ብዙ ጊዜ ሰው አልጠራም። ግን ውጭ ምናምን ከሰው ጋር መሆን ወዳለሁ እና ያው እንዳልኩ መጽሐፍ አነባለሁ። ከዛ በተረፈ ትራቭል አረጋለሁ። አንዳንዴ ደግሞ ሰውነቴ ተኝ ይለኛል። በቃ ሽረፊ ያለሽ ነው። የሱ ጊዜም አለ።
እና እሱንም እሺ የምታዘዝበት ጊዜ አለኝ። የግድ ነው ምክንያቱም ሰውነታችን አንዳንዴ ይነግረናል። ያኔ በሚገባ እታዘዛለሁ። የሚሰረዘውን እሰርዛለሁ። በዛ ወቅት ደግሞ አልገደልበትም። ሰው እንደዛ ስነሳ ከተሰማኝ ማድረግ አለብኝ። ምክንያቱም ለማንም አልበጅም። እውነት ነው። አልፎ አልፎ እሱ ነው። አሁን እንዳልኩ ያው ልጅ የለ ምን የለ፣ ስለዚህ ጊዜው በጣም አለኝ ራሴ እንደዛ ማድረግበት። በጣም እድለኛ ነሽ። በጣም ደስ ይላል። ገና ወጣት ነሽ እና በዚህ ወጣትነት ጨርሶ እውነት ደስ ይላል። በጣም እድለኝነት ነው፣ መባረክ ነው እና ደስ ይላል። በጣም በጣም አሪፍ። እንግዲህ ሊዲያ፣ አሁን ደግሞ እስቲ ወደፊት ከሊዲያ ምን እንጠብቅ? አሁን በምክር ቤት እያገለገልሽ ነው። ኦፍኮርስ በሲያትል ኮሚኒቲ፣ የእኛን ኮሚኒቲ ደግሞ በቦርድ ሊቀመንበር መሆን እያገለገልሽን ትገኛለሽ። ወደፊት እስቲ ሊዲያን ኮንግረስ ውስጥ ገብታ እናያታለን ወይስ እንዴት ነው ሀሳብሽ በዛ ጉዳይ ላይ? ቅድም እንዳልኩት እንግዲህ ሰው ነው የኔን እንትን የሚወስነው አይደለ? የኔን መጨረሻ እፈልጋለሁ ወይ ኮንግረስ ለመግባት ወይንም የስቴት ሌጅስሌተር። በአንዳንድ ነገር አሁን ባለውበት አቅሜ አይፈቅድም። however ደግሞ ሰውን አገለግላለሁ ብዬ እስካመንኩ ድረስ የኔ እዛ መገኘት ሰውን ይጠቅማል ብዬ እስካመንኩበት ድረስ ማድረገው ደስ ይለኛል። ግን እንደምታዩት ውድድሩ ኃይለኛ ነው፣ አስቸጋሪ ነው። አንዳንዴ መነቃቀፍ አለ። እኔም አልወደው ነገር። እኔ በራሴ በምችለው ችሎታ ቆሜ ነው እንጂ እዛ መድረስ የምፈልገው አንተን በመቃወም እንዲሆን አልፈልግም። ያ ከኔ ጋር ምንም ግንኙነት የለውም፣ ሊኖረውም አይገባም። ገባህ አባባሌ? እና ሊዲያ ችሎታዋ ምንድነው? ፍላጎቷ ምንድነው? ሰው እንዴት ማገልገል ትችላለች ከሚለው አንጻር መምጣት አለብኝ። አሁን ባለውበት እዛ ነኝ ብዬ አላምንም አይደል? ምክንያቱም ለምሳሌ ኮንግረስ ዋሽንግተን ስቴትን ወክላ ነው የምትቀርበው። ዋሽንግተን ስቴት ፍላጎቱ ምንድነው? እኔ እንዴት አድርጌ ነው የኛ ስቴት የምጠቅመው? ከዛ መምጣት አለብኝ። ግን ሌላ ዋና ወሳኝ እንዳጋጣሚ ሆኖ ግን እዚህ ሀገር የፈለግኩትን አደርጋለሁ ልበል ገንዘብ እና ቮት ነው። እርግጥ ነው አይደል? እና ያ ከየት ይመጣል? በጣም 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 አስቸጋሪ ነው። ያ ደግሞ እኛ ያ ፖለቲካል ዊል እና አንደርስታንዲንግ ስለሌለን ብዙ ሰው ይነግረኛል እንደዛ። እንዴ ሊዲያማ እዛ ነው የምንፈልግሽ ይባላል። እዛ ለመድረስ ግን እንዴት ነው የምንረዳሽ? የለም። ገባ? ባለማወቅ ነው፣ ካለማወቅም ነው። እና እንዲህ ብናረግ ሊዲያን አበርታትን እዛ እናደርሳታለን ለማለት በጣም 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 ብዙ ትግል አለው። ገባ? እና እሱም ቻሌንጅ ካልከው ቅድም ይሄም ቻሌንጅ ያና አስፈላጊ ነው አቅም። ሌላው ግን ደግሞ ይሄም ካልሆነ ለምሳሌ ኢትዮጵያ ፓርት ታይም ሄጄ ምን ማድረግ እችላለሁም አለ። ገባ? ብዙ ነገሮች አሉ፣ ብዙ ናን ፕሮፊትስ አሉ ሊረዱ የሚችሉ። እንዴት አድርጌ ነው እነሱን ልረዳ የምችለው ከሚለው አንጻር ደግሞ አስባለሁ። አላቅም ግን ቁጭ ማለት እንግዲህ እንትን የጤና ጉዳይ ካልሆነ ምንም ምክንያት የለኝም ቁጭ የምልበት። እጅ አልሰጥም ነው የምትይው? በምንም አያስፈልግም። አለበለዚያማ ቶሎ ታረጃለህ። ስለዚህ እውነት ነው፣ እንደዛም ባረግ ደስ ይለኛል። ከኢትዮጵያን ኮሚኒቲ አንጻር ደግሞ እንደዚሁ ይሄንንም ቢሆን ደግሞ እኔ ብቻ ሳልሆን አሁን እዛ እያገለገልን ያለ ነው፣ ያንንም ትራንስፈር ማድረግ አለ፣ ለወጣቶች ማስተላለፍ መቻል አለብን። እና ኮሚኒቲውን አሁን ባለበት ምን ቦታ ላይ አድርሰን ነው ያንን የምናስተላለፍ? ጥሩ ቦታ ነው ሁሉ ነገር ጋር ስትሄድ ከነበረበት አሻሽለህ ነው ማስረከብ ያለብን። እያሻሻልኩ ነው ያለሁት ወይስ አይደለም? እንግዲህ ህዝብ ይፍረዳው። ቢሆንም ግን አሁን እኛ በኮሚኒቲ አንጻር ብዙ ፕሮግራሞች አሉ፣ ብዙ ዝግጅቶች አሉ፣ ብዙ ሊደረጉ የሚችሉ ነገሮችም አሉ። ግን በሚያሳዝን ሁኔታ ደግሞ ብዙ ሰው ምን ያደርግልናል የሚሉ ሰዎች አሉ አይደል? እኔ በዛ አላምንም። ኢትዮጵያን ኮሚኒቲ ለሊዲያ ምን አደረገላት? ምንም ሜቢ አላቅም። አንድ ላይ መሆኑን አድርጎልኛል። ያ እንኳን ትልቅ ነገር ነው። የሚዘጋጁ ፕሮግራሞች ተገኝቼ መካፈሉ ትልቅ ነገር ነው። በገንዘብ ረዳኝ ነው ያስፈልገኛል ነው
አይደለም። እና ብዙ ጊዜ የማዝነው ምንድነው ምን አረገልኝ የኮሚኒቲ ሲባል አባል ሆኑ ሲባሉ ለምሳሌ ምን ያደርግልኛል አይደለም የኔ 120 ብር በአመት ማወጣው ለሌላው ሰው ምን ሊያደርግ ይችላል ነው ማሰብ ያለብኝ። እግዚአብሔር ይመስገን ድርጅቱ ደህና ነው። ምክንያቱም ብዙ የግራንት ገንዘብ እናገኛለን ለምናደርገው ስራ። እንደዚሁ እንደምናየው ብዙ ግራንት ገንዘብ እየጠፋ ነው። ከዛ በኋላስ እኛ ራሳችን መርዳትና ማሳደግ አንችልም ወይ? ብዙ ነን ስለሚባል ምንችል ይመስለኛል። ሁላችን የኔ አቅም ገንዘብ ብቻ አይደለም። በቮለንቲርነት ምን አረጋለሁ? አሁን ለምሳሌ አንተን ብጠቀም ይሄ አለ አይደለ? ይሄ ጥሩ መድረክ ነው። አንተ ራስህ ምን አድርገህ ነው ኢትዮጵያን ኮሚኒቲን የምታስተላልፍና የምታስተዋውቀው ልልህ እችላለሁ። ገንዘብ ማዋጣት የለብህም ግን በሙያ አንድ ነገር እያረክ ነው ማለት ነው አይደለ? እንደዛ ብናስብ ከኔ በላይ ባስብ ጥቅሙ ይገባኛል። ነገ ቢከሽፍስ ምንድነው እንትኑ አይደለ? ብዙ ነገር ደግሞ በምናረግበት ጊዜ ሀሳብ በመስጠት በመደገፍ አለሁላችሁ በማለት እንጂ ወይ ደግሞ አንዳንድ ሰዎች ለምሳሌ ወይ ሩቅ ነው ይላሉ። እኔ ፈረው ወይ ነው የምኖረው ግን አትሊስት በሳምንት አንዴ ሁለቴ አለሁኝ አይደለ? የኔ ነው ብዬ ስለማምንበት እውነት ነው። እና በወር አንዴ ለምሳሌ ቁርስ አለ መሙላት አይደለም ያን አዳራሽ መቀመጫ እስኪጠፋ ማድረግ እንችላለን ካለን ቁጥር አንፃር ማለት ነው። በጣም በስተናል በጣም በሲያትልና አካባቢ እና በወር አንዴ መገኘት ማለት ከየትስ በመጣ በወር አንዴ ነው ስራ አይደለም። አሁን የዛሬ ትራፊክ እዚህ ለመምጣት የፈጀብኝን ጊዜ ስራ መሄድበት በሆን አላረገውም። አንዴ ግን ምንም ማለት አይደለም። እና ሰውን ኢንከሬጅ ባረግ በሲያትል አካባቢ ያሉትን ይሄ ነው እንተባበር። ምክንያቱም ነገ ደግሞ ለእኔ ምን እንደምፈልግ አላውቅም። መደጋገፉ ምን ጊዜ ወሳኝ በጣም ስንደጋገፍ እንቆማለን አንወድቅም። እና አለሁልሽ የምንባባለው ከጓደኞቻችን ብቻ ሳይሆን ያንን አንድ አሰባስበው የሚያደርገው ምንድን ነው አንድ ድርጅት አለ እውነት። እና ከዛ አንጻር እንኳን ልናየው እንችላለን። እና እኔ በጣም ሲያትል አካባቢ ያሉትን እዚህ አካባቢ ኪንግ ካውንቲ ያለውን ህዝብ በጣም ኢንከሬጅ ላደርግ ፈልጋለሁኝ። ተገኙ፣ ተባበሩ፣ ችሎታችሁን አካፍሉን። ባካፈላችሁ መጠን ደግሞ የምናደርገውም ሊጨምር ይችላል ገንዘብ ሳያስወጣን። እርግጥ ነው አይደለ? ሁሉም ባለው ፕሮፌሽን ማለት ነው በሚገባ። ምክንያቱም የመንግስት ብር እያለቀ በሄደ ቁጥር ይሄ ድርጅት ምን ይሆናል? እውነት ነው። እኛ ካልደገፍ በተለይ አሁን ደግሞ ባለው አድሚኒስትሬሽን እየተደረገ ያለው ነገር የሚሄዱበት አካሄድ ያንን ነገር የሚያመለክት ነው። አሁን ለምሳሌ እንትን ስናፕ ወይም የምግብ በነፊት ተቋረጠ። ዛሬ ሮብ ፓርሸል ይጀመራል ተባለ። ፓርሸል ምን ማለት ነው ገና ክሊር አይደለም። ግማሹ ሰው ነው የሚያገኘው ወይስ የገቢውን ሲሰጠው የነበረው ግማሽ ነው? እና መግለጫ ወጥቶ ነበር ኢትዮጵያን ኮሚኒቲ ባካቸው በምትችሉ ጥራጥሬ ምናምን ይሄን የሚያስፈልገውን አምጡና እናከፋፍል ከሚለው እና አሁን እሱን እንኳን ብናደርግ የአንድ ጊዜ እርዳታ ነው። በገንዘብ የሚሆን በምንም የተጎዱትን የተቸገሩትን ህዝቦቻችን ይረዳልናል ማለት ነው። ድርጅቱ ለብቻው አይችለውም። ያ ሁሉም ሰው የተወሰነ የሚችለውን ነገር እና በጣም ጥሩ ነው ያልሽው። ምክንያቱም ብዙ ሰዎች ምን ይጠቀማሉ ምን ያደርግልኛል የሚለው ሜንታሊቲ ትንሽ ትክክል ነው ብዬ አላስብም። እና ሆፕፉሊ ሁሉም ሰው ይሄንን ተረድቶ እንግዲህ የኔ ድርሻ ምንድን ነው ብሎ የሚቀጥልበት ሁኔታ ይፈጠራል ብዬ አምናለሁ። በተጨማሪም ደግሞ ፕሮግራም ስናዘጋጅ ለምሳሌ ለህዝቡ ነው እሱም አለኩ እውነት ነው። እና ግራጁዌሽን ስናደርግ ተገኝቶ የተመረቁትን ልጆቻችንን ኮንግራቹሌሽንስ ብለን እንደግፋቸዋለን አለንላችሁ ብለን እንደዚሁም ደግሞ አመት በዓላቶች ሲከበሩ ለምሳሌ አዲስ አመት ሲከበር ብዙ ሰው የለም አይደለ? እና አሁን እሱን ግን ህዝብ እንዳለ ደግሞ እናውቃለን እንዳልነው እውነት ነው። እና ያ ፕሮግራም የሚዘጋጅ ለኛው ህዝብ ነው ዞሮ እና ምን ያደርግልኛል ደግሞ ከዛ አንጻር ደግሞ በሱ
ተሰባስቦ ዓመት በዓልን አብሮ ማክበርን የመሰለ ነገር የለም። በጣም ስለዚህ ጥቅም አለው። ለልጆቻችንም አትሊስት ማን እንደሆነን ከየት እንደመጣን የምናሳይበት እድልን ይፈጥራል እና በጣም ብዙ ነገር እያደረጋችሁ ነው በኢትዮጵያ ኮሚኒቲ። አንቺም የስራ ባልደረቦችሽም ሁሉም ኢትዮጵያ ኮሚኒቲ ውስጥ እና ብዙ ለውጥ አይተናል። በጣም የሚያስደስት ማለት ነው። በፖዚቲቭ መልኩ ቀጥሉበት፣ በርቱ። እንግዲህ ይህንን ፕሮግራም የሚከታተሉ ኢትዮጵያውያን በሲያትልና አካባቢ ያሉ መቼም እኔ ይህን ማድረግ እችላለሁ የሚሉ አይጠፉም ብዬ እምነት አደርጋለሁ። እንግዲህ ሊዲያ በጣም በጣም ብዙ መረጃዎች ሰጥተሽናል። ለዛም አመሰግናለሁ። ይህንን ምርጥ ቆይታ ከማጠቃለላችን በፊት እስኪ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። ሁሉን ነገር ያን ይመስለኛል እና በጣም ነው የማመሰግነህ ይህን እድል ስለሰጠኸኝ። ለተመልካቾቹም ለአድማጮቹም ደግሞ ጥቅም ያለው ነገር ነው ብዬ አምናለሁ። በሚገባ ሊዲያን ደግሞ ለማግኘት የሚፈልግ አለሁ፣ እገኛለሁ። በሶሻል ሚዲያም አለሁ። ኦኬ ሊዲያ አሰፋ ዶስን በሚል ቶሎ ካልመለስኩላችሁ ደግሞ እስካልተቀየማችሁኝ ድረስ ቢዚ ናት። እንግዲህ ተመልካቾቻችን ምናልባት ቶሎ ማትመልስ ከሆነ እንዳትቀየሙ እያለች ነው ኢን አድቫንስ አይደለ? በተረፈ ግን አለን እና ጥያቄ ካለ ምረዳችሁ የምተባበረው ነገር ካለ በሚገባ አለሁኝና በጣም ደስ ይላል። እሱን ለማለት ፈልጋለሁ። በጣም ደስ ይላል። ሰምታችኋል እንግዲህ ተመልካቾቻችን። ሊዲያን ማግኘት የምትፈልጉ ሰዎች ጥያቄዎችን ያልጠየኳት ጥያቄዎች ካሉ አሁን በአወራነው ዙሪያ ወይም በተለያየ መልኩ ማለት ነው ሊዲያን ማግኘት ትችላላችሁ። ስክሪኑ ላይ በምትመለከቱት ሊዲያን ኮንታክት ማድረግ ትችላላችሁ። እሷም ምላሹን ትሰጣችኋለች እንግዲህ ማለት ነው። ምናልባት ቢዚ ስለሆነች ወዲያው ራይት አዌይ መልስ እንዳትጠብቁ ከአሁኑ ማስጠንቀቂያ ሰጥታለች። እንግዲህ ሊዲያ እዚህ ድረስ መተሽ ይህንን ሁሉ በጣም በጣም ጠቃሚ መረጃዎች ለእኔና ለተመልካቾች ስለሰጠሽን ከልቤ አመሰግናለሁ። እንግዲህ በቀጣይ ደግሞ ለኮንግረስ ራን አርገሽ እንግዲህ እዚህ መተን ቁጭ ብለን ደግሞ ስለዛ የምናወራበት ጊዜ ቅርብ ነው ብዬ አስባለሁ። አሁንም በድጋሚ አክብረሽን እዚህ ድረስ ስለመጣሽ እግዚአብሔር ይስጥልን። ተመልካቾቻችን እንግዲህ ከዚህ ፕሮግራም ብዙ ጠቃሚ መረጃዎች አግኝታቸዋል ብዬ አስባለሁ። በቀጣይ በሌላ ፕሮግራም ከተፍ እንላለን። መልካም ጊዜ። አመሰግናለሁ።